ሊቨርፑል ታዋቂ ተጫዋቾችን ይሸጣል፣ ነገር ግን እንደገና ያሸንፋል። እንዴት? ሌሎች ክለቦች ተጫዋቾቻቸውን ሲያጡ ይፈርሳሉ ወይም ይዳከማሉ፣ ነገር ግን ሊቨርፑል በመሸጥ ትልቅ ትርፍ ያገኛል። 23 እና 24 እና 24 እና 25 ብቻ 200 ሚሊዮን ፓውንድ በመሸጥ አግኝቷል። ነገር ግን ቡድኑ አሁንም በከፍተኛ ደረጃ ይጫወታል። ምንድነው ሚስጥሩ? ለምን ሊቨርፑል ተጫዋቾችን በመሸጥ የበላይ ሆነ? በቪዲዮ መጨረሻ ላይ ሊቨርፑል ያለውን የትራንስፈር አሰራር እንዴት እንደሆነ እንመለከታለን። ሁሉ ነገር ከፍላጎት ይጀምራል። ክሎፕና ዳይሬክተሮቹ ማይክል፣ ጁሊያን፣ ሪቻርልሰን ሊቨርፑል ከፍተኛ የመረጃ መሰረት ያለው የጨዋታ መርሃ ግብር ሰርተው ተጫዋቾችን ስንገዛና መቼና እንዴት እንደሚሸጡ ቀድመው እቅድ ያወጣሉ። ይሄ እቅድ መሰረት ያለው ነው። ተጫዋቾቹን በትክክለኛ ጊዜ እንዲሸጡ ያደርጋል። ወደ ኋላ ስንመለስ ፋቢኒዮ፣ ኤንደርሰን፣ ፈርሚኒዮ፣ ሚለር ሊቨርፑል በእነዚህ ተጫዋቾች ወደ 100 ሚሊዮን ፓውንድ አግኝቷል። ይሄ አይነት የትንሽ እርምጃ አይደለም፣ የተዘጋጀ የልዩ እቅድ ነበር። ከነርሱ በኋላ የመጡት ማካሊስተር፣ ሶቦዝላይና ኢንዶ ወጣቶች ናቸው። ይህም የመለወጥ እቅድ ቡድኑ እንዳይጎዳና እንዳይደክም አድርጎታል። ሊቨርፑል ተጫዋቾቹን ሲሸጥ አይጎዳም፣ ምክንያቱም ተጫዋቾቹን በወጣቶችና በተሻለ ዋጋ ይተካል። ሉዊስ ዲያዝ ማኔን ተካ፣ ዳርዊንም ፈርሚኒዮን፣ ማካሊስተርና ሶቦዝላይ ኤንደርሰንን ተካ። እነዚህ ተጫዋቾች ዋጋ ዝቅተኛ ናቸው፣ ነገር ግን እድሜም ትንሽ ነው እና መልሰው ሲሸጡ የተሻለ እድልና ገንዘብ ያመጣሉ። በእያንዳንዱ የተጫዋቾች ሽያጭ ውሳኔ ጀርባ የሚገኝ የመረጃ ባለሙያዎች አሉ። ተጫዋቾች እንቅስቃሴ፣ ፍጥነት፣ የመግባባት አቅምና የሌሎች የእርሱ ችሎታዎችን ሁሉንም ሁሌ ይመረምራሉ። ስለዚህ እኛ ፋቢኒዮ ወይም ሌላ ተጫዋቾችን ስንመለከት ለምን አሁን ተሸጠ እንላለን። እነርሱ ግን ቀድሞ ዝቅተኝነቱን ተመልክተዋል። ሊቨርፑል የተጫዋቾቹን ሲሸጥ የሚሸጥበት ተጫዋቾቹ መጥፎ ስለሆነ ብቻ አይደለም፣ ወይም አቅሙ ስለወረደ አይደለም። የመሸጫ ትክክለኛ ጊዜው ፊንዌይ ስፖርት ግሩፕ ወይም ኤፍኤስጂ ባለቤቶች ክለቡን እንደ ንግድ ነው የሚመለከቱት። ብዙ ገንዘብ ከድርጅቱ አይወስዱም፣ ነገር ግን በሽያጭ የተሻለ ገቢ ያገኛሉ። ድርጅቱ ስለ ክለቡ ሁለት ነገሮች አሉት። አንደኛ ወጣት ተጫዋቾችን መግዛት፣ ሁለተኛ የክለቡን ገንዘብ ወይም ገቢ ማጠናከር። ሊቨርፑል ተጫዋቾቹን በመሸጥ አስተማማኝና በእቅድ ላይ ይሰራል፣ እንዲሁም ሁልጊዜ ከፍተኛ ደረጃ ላይ ይገኛል። ነገር ግን አሌክሳንደር፣ ሉዊስ ዲያዝ፣ ዳርዊን ኑኔዝ ከሊቨርፑል መውጣታቸው ብዙ ሰዎች ነው ወይም የክለቡን ደጋፊዎች አስጨንቋል። ግን ሊቨርፑል አልተጎዳም። በእነሱ ቦታ ሶቦዝላይ፣ ኤልቲቶንና ካክቦን አግኝቷል። አርስሎት ቡድኑን በጥሩ መንገድ እየመራው ነው። ትውልድ ለመቀጠል አዲስ እቅድ ይዟል። ስለዚህ ሁሉም ሽያጮች በእቅድ ላይ የተደረጉ ናቸው። የእናንተስ አስተያየት ምንድነው? ኮሜንት ላይ አስቀምጡልኝ።